ስለዚህ እኛ ኦርቶዶክሳውያን መስቀልን ስናከብር በመጀመሪያ መታሰቢያ የምናደርገው ሕማሙን ነው። ክርስቶስ ስለኛ መታመሙ፣ ክርስቶስ ስለኛ መራቡ፣ ስለኛ መጠማቱ፣ ያንን ደግሞ ያደረገው በእርሱ ቁስል እኛ እንድንድን ነው። ክብርና ምስጋና ለስሙ ይሁን። አመስግኑት ይህንን ጌታ። በዓለም ላይ ቁስል ሰው ፈውሶ አያውቅም። በዓለም ላይ አንዱ ተርቦ ሌላው ደግሞ አያውቅም። እርሱ ተርቦ ሥጋውን የመገበን፣ እርሱ ተጠምቶ ደሙን ያጠጣል፣ እርሱ ጎንበስ ብሎ እኛን ቀና ያደረገ፣ እርሱ ተሰቅሎ እኛን ያዳነ፣ እርሱ ቆስሎ የሾህ አክሊል አስሮ እኛን የክብር አክሊል ያቀዳጀን ጌታችን ኢየሱስ ክርስቶስ ነው። ስለዚህ እርሱ ላይ የደረሰው መከራ መስቀል ተብሎ ይጠራል። ሁለተኛው የመስቀል ትርጉም ክርስቲያኖች ላይ የሚደርሰው መከራ፣ አገልግሎቱ፣ ፈተናው በዓለም ሳላችሁ መከራ አለባችሁ ተብሎ እንደተጻፈው ስለ ክርስቶስ የምንቀበለው መከራ እርሱ መስቀል ተብሎ ይጠራል። ክርስቲያኖች ሂካንፈኖ የሚጀንቀባ ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ኤርከነመ ከኤ ሙለቴ ቦደ በረነሙማ ሳ ኬሰት ጊዲላን ይሰረጌ ሬበሙን ኢሳ ቤለሙን ኢሳ ኤቦቹን ኢሳ ፈኒፈሙን ኢሳ ወሉማ ገለቲ ነመ ተኤ ኤርከ ሙልነቴ ቦደ ረኮን ክርስቶስ ረጌ ሁንዲ ፈኖ ጀነሜቱ አመማ ክርስቶስ ረኮ ከነከፍተንሞ ነሞተ ፈይሱዳፊ ማሊቶ ጀተን ነምኒ አንጎ ነሙማ ሳራ ገዱኤቱ ኢልመ ዋቀዮ ቱሬ ገረበ ሴጣና ተኤነ ዱከነ ኬሰ ጅራቻ ጅራ ከናፍ ኢሰ በዴሰነ በርባቹዳ ኢሰ ዱኤሰነ ካሱዳ ኢሰ ዋቀዮራ አደበኤ ኢልሙማ ኢሳ ዳቤት ገረበ ሴጣና ከንተይሰነ ገራ አንጎን ጩማ ስላሴቲ ዴቢሱዳፍ ጎፍታን ሁንደ ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ነመተኤ ረኮን ይሰረጌ ሁንዲ ፈኖ ጀደሜስ ዋመመ እኒ ለመፋን ነሞኒ ክርስቶስቲ አመነን ነሞኒ መቃሳቲን ክርስቲያነ ተአን ሰበበ መቃ ከናቲን ዮ ቤለአን ሰበበ መቃ ከናቲን ዮ ሂደመን ዮ ጎዳነን ዮ ረከተን ዮ ዱአን ረክን ኢሳን ይረገው ግድላን ኢሳን ይረገው ሱን ፈኖ ጀደሜስ ዋመመ በሰው ልጅ ላይ ክርስቲያን በመሆናቸው ብቻ ምን በመሆናቸው መልሱልኝ፣ ምን በመሆናቸው? ክርስቲያን በመሆናቸው በክርስቲያኖች ላይ የሚደርሰው መከራ መስቀል ተብሎ ይጠራል። ክርስትና ደግሞ መከራ ነው። እየሰማችሁ ነው አይደል? ጌታችን ኢየሱስ ክርስቶስ ሲናገር ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ አለ። ምን የሆናችሁ? አጥፍራስ ተናገሩ። ምን የሆናችሁ? የተጠላችሁ። ክርስቶስን የማይወዱ እናንተን መውደድ አይችሉም። ክርስቶስን የጠሉ እናንተን ማቀፍ አይችሉም። ጌታችን ኢየሱስ ክርስቶስ ይህንን ተናገረ። ስለ ስሜ መከራ ትቀበላላችሁ፣ ትራባላችሁ፣ ትገፋላችሁ፣ ትጠማላችሁ። ስለዚህ በስሜ ምክንያት መከራ ይደርስባችኋል። ነገር ግን አለ እስከ መጨረሻ የሚጸና እርሱ ይድናል። እርሱ ምን ይሆናል? ይድናል። በሉስ ምን ይሆናል? ይድናል። እኛ የምንፈልገው የመጀመሪያው ዓላማችን ድነን የእግዚአብሔርን መንግሥት መውረስ ነው። ከዚህ ውጭ ዓላማ ያለው የለም እኮ። ከሰማይ በታች ያለው ጉዳይ ጭማሪ ነው። ደቀ መዛሙርቱ ሲጨነቁ አንድ ጊዜ ክርስቶስ ምን አላቸው? ስለምትበሉ፣ ስለምትለብሱ፣ ስለምትጠጡት አትጨነቁ፣ አታስቡ አላለም። ሰው ማሰብ አለበት፣ ግን አትጨነቁ። የሰማይ ወፎችን ተመልከቱ፣ አባታችሁ ይመግባችኋል ካለ በኋላ እናንተ ግን አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ሌላው ይጨመርላችኋል አለ። ስለዚህ መጀመሪያ የምንፈልገው የእግዚአብሔር መንግሥት ነው። ጽድቁን ነው የምንፈልገው። ጽድቁ የሚገኘው ደግሞ በክርስትና ነው። ማንም ዳግም ተወልዶ ክርስቲያን ካልሆነ ጽድቅ ማግኘት አይችልም፣ ቅድስና ማግኘት አይችልም።
ኢየሱስ ክርስቶስ ስለ ስሜ ትጠላላችሁ፣ ትራባላችሁ፣ መከራ ትቀበላላችሁ። ነገር ግን አለ እስከ መጨረሻ የሚጸና ራሱን የካደ መከራውን የተሸከመ መስቀሉን የተሸከመ ስድቡን የተሸከመ ጥላቻውን የተሸከመ መገፋቱን የተሸከመ ተሸክሞ ደግሞ እስከ መጨረሻው ሃይማኖቱ ሳይለቅ የቆመ እርሱ ይድናል። እርሱ ምን ይሆናል? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በክርስቲያኖች ላይ የሚደርሰው መከራ ምን ተብሎ ይጠራል? መስቀል ተብሎ ይጠራል። ይሄን እናስባለን። ሶስተኛው መስቀል የሚባለው ጌታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀሉ ነው። እርሱም መስቀል ብለን እናከብራለን። ስለዚህ ስለ መስቀል ስናከብር፣ ስለ መስቀል ስናስብ፣ መታሰቢያነቱን ደግሞ በየዓመቱ ስናከብር እነዚህ ሶስቱ በሚገባ መረዳት አለብን፣ መገንዘብ አለብን። የክርስቶስን ሕማም እርሱ ላይ የደረሰውን መከራ ማሰብ አለብን። ምክንያቱም በእርሱ መከራ እኛ ሰላም አግኝተናል፣ በመስቀሉ ደም ሰላም አድርጓልና። ሁለተኛው በክርስቲያኖች ላይ የሚደርሰውን መከራ እናስባለን። ምክንያቱም የጸኑትን አይተን መከራውን ታግሰው ያለፉትን አይተን እኛም ደግሞ በትዕግስት በሃይማኖት እንጸናለንና። ምክንያቱም ክርስትና ማለት የሚናገሩትን ማመን ያመኑትን መናገር ነው። እየሰማችሁ ነው አይደል? በእኛ ቤተ ክርስቲያን የሰማዕታት ቁጥር እጅግ በጣም ብዙ ነው። የበዛበትን ምክንያት ክርስትና የሚናገሩትን ማመን ይጠይቃል፣ ያመኑትን ደግሞ ምስክርነት ይጠይቃል። በሰዎች ፊት የመሰከረልኝን በማለት ነው ጌታችን ኢየሱስ ክርስቶስ የተናገረው። ስለዚህ ምስክርነት ይጠይቃል። ስንመሰክር የሚደርሰውን መከራ ከታገስን ደግሞ እንድናለን፣ መንግሥቱን እንወርሳለን። መከራ ተብሎ ይጠራል። ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል፣ ክርስቶስ በመስቀል ተሰቅሎ የመስቀልን ታሪክ የእኛንን ታሪክ ከመቀየሩ አስቀድሞ መስቀል የወንጀለኞች መቅጫ ነበር። የሰማችሁ ነው አይደል? ወንጀል የሰራ ሰው፣ ግፍ ያደረገ ሰው በመስቀል ይቀጣል። ገላትያ ምዕራፍ 3 ላይ ቅዱስ ጳውሎስ ሲናገር እንደዚህ አለ፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ግን አለ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን በማለት ይናገራል። በእንጨት የሚሰቀል ሰው የተረገመ ነበረ። ጌታችን ኢየሱስ ክርስቶስ የሁላችንን እርግማን ተሸክሞ እኛ ልጆቹን ነፃ አውጥቶናል። የምናከብረው ከዚህ አንጻር ነው። ያስተማረን አምላካችን እግዚአብሔር ስሙ ይክበር ይመስገን። ዋይ ፈኖ የሮ ከበዙ ያደኖ ፈኖ ስሮ ያሉ ወንቶተ ሰደቀ ስሪ ጸልይፈቹ ቀሩ እኒ ጀልቀባ ጊዲና ክርስቶስ ረገይ ሰነ ፈኖ ጀኔት ሊከበዝና ማለት ኢገ ፈኖቲ ነጋ ታሲሲረ ጀቹ ፈኖ የሮ ጀኑ ሙፊቺ ኢገ ቀባ ጀቹ ክርስቶስ ኢገ ሳደንገላሴ ሬበሜ ቤለኤ ረኮ ሁንደ ባቴት ቢሰኑ ባሴያ ከና ረኮን ክርስቶስ ረገይ ሬቢቺ ክርስቶስ ረገይ ሱን ፈኖ ጀኔት ያደማ እኒ ለመፋን ክርስቲያኖኒ አመንታ ሳኒቲን ጭመኒ ዮጅናተን ኢሳኒ ሰካታ ሰናን ፈኖ ጅኔ ኒከበዝና ሰደፋን ኢሰ ክርስቶስ ረድ ፈንፈ ሰነ ኒከበዝና ጀቹ ወስፋቱ እግዚአብሔር ይቆየን። ኢዲዲያዳ ገለኒ ኬኛ ኡልፊነ ሳቲፍ ቃኔ